ክቡር ዳኛ አሁኑኑ ከዚህ ሰውዬ ጋር እንድታፋቱኝ ነው የምፈልገው። ለምንድን ነው መፋታት የፈለግሽው? ይኸው እስቲ እንዴት አስቀያሚ እንደሆነ። አስቀያሚ ምናምን ትያለሽ እንዴ? ቪኒሲዮስ ጁኒየርን የመሰልሽ ልጅ። ሌላው ደግሞ ሴት ይወዳል። ያምሻል እንዴ? ማሴት ይጠላል። ክቡር ዳኛ እርሶ ሴት አይወዱም? እወዳለሁ። ደግሞ ክቡር ዳኛ ቡና ፊልኝ ይለኝና ደክሞኛል ካልኩት ጭቃ አምጥቶ አለበለዚያ ወሰናለሁ ይለኛል። ክቡር ዳኛ ትናንትና ደግሞ ደበደበኝ። ለምንድን ነው የደበደብካት? ክቡር ዳኛ ከስራ ደክሞኝ ስመጣ ምሳ አልሰራችም። ለምን አልሰራሽም ስላት እንደውም ዛሬ አንተ ነህ ሰርተህ የምታበላኝ፣ ሴቶች ብቻ ምን ዕዳ አለባቸው አላለችኝም? አዋ ምን ዕዳ አለብን እናንተ ወንዶች ነን። የምሳ ብትሰሩስ ቡና ብታፈሉስ? አይ በላት በቃ። ይሄንን ለምግብ ትጋብዘኛለህ ብዬ አላሰብኩም ነበር። እቺ ምን አላት? 4 በርገርና 2 ፒዛ ብቻ እኮ ናት። ደግሞ እኮ እንዳልቀመስክም ሁሉንም እኔ ነኝ የበላሁት። አንቺስ በይ ማየት በራሱ ያጠግበኛል። እሺ ምን ነግርሽ ነገር አለ ብላ አይደል እዚህ የቀጠርከኝ? ምንድን ነው? ይኸውልሽ ቤዛ እኔ ካየሁሽ ቀን ጀምሮ እሺ ፍቅረኛሞቹ ሂሳባችሁ ደርሷል። ባክ ፍቅረኛ አይደለም እንደ ወንድሜ ነው የማየው። ሻያችሁ ስንት ነው? 25 ብር ጌታዬ። ሻያችሁ በጣም አሪፍ ሻይ ነው የተጠቀምኩት። እሺ እኔ ተማሪ ሞጂ ይባላለሁ። የምከራከርበት ርዕስ ፍቅር ያሸንፋል። እሺ እኔ ደግሞ ተማሪ ናትናኤል እባላለሁ። የምከራከርበት ርዕስ ገንዘብ ያሸንፋል። እኔ ፍቅር ያሸንፋል የምልበት ምክንያት ፍቅር በቃ ደስ የሚል ሰመመን ነው። ፍቅር ምድር ላይ ካሉ ነገሮች ሁሉ ኃያል ነው። በእኔ እይታ ገንዘብ ባይኖር እንኳን ፍቅር ካለ አንድ ዳቦ ለሁለት ይበቃል። ይኸውልሽ የኔ መቤት እሱ ባንቺ እይታ ያለ ገንዘብ ህይወትሽ ምን እንደሚመስል እኔ ልንገርሽ። መጀመሪያ ከፍቅረኛሽ ጋር ፀሐይ ለፀሐይ ወቅት ትበላላችሁ። ሲቀጥል እቤት ገብታችሁ እንዳልሽው አንድ ዳቦ ለሁለት ትበላላችሁ። ሲቀጥል አከራያችሁ ይመጣና የቤት ኪራይ ስላልከፈላችሁ ያባርራችኋል። ከዛ ጎዳና ትወጡና ትለምናላችሁ። ከዛ ጎዳና ላይ ትወጋላችሁ። ከዛ የምትበሉት አጣችሁ ጠኔ ደፍታችሁ ትሞታላችሁ። በቃ እኔም ገንዘብ ያሸንፋል ብዬ ነው የምከራከረው።